ከነብርና ከአንበሳ ነብር ነው ቢጣሉ የሚያሸንፈው። ታዲያ አንበሳ ለምን ንጉስ ሆነ? ከዛ በፊት ግን ለምን ነብር እንደሚያሸንፍ ልንገራችሁ። አንደኛ ነብር እስከ 310 ኪሎ ግራም ድረስ ያድጋል። አንበሳ ግን እስከ 190 ኪሎ ግራም ድረስ ብቻ ነው የሚያድገው። ክብደት ደግሞ ጥንካሬን ይጨምራል። ልዩነታቸው እዚህ ቪዲዮ ላይ በደንብ ይታያል። ሁለተኛ የመናከስ አቅም። አንበሳ ከ650 እስከ 1000 ፒኤስአይ ብቻ የመናከስ አቅም ሲኖረው ነብር ግን እስከ 1200 ፒኤስአይ ድረስ የመናከስ አቅም አለው። ይሄም ከአንበሳ የበለጠ የመናከስና የመቀርጠፍ አቅም እንዲኖራቸው ያደርጋል። በዘጠናዎቹ ሁለቱን አደባድበው ነብሩ አንበሳውን ሊገለው ሲል ነው ጥሎ የቆመው። ሶስተኛ ነብር ከአንበሳ የበለጠ ፍሌክሲብል እና ጠንካራ ናቸው። እዚህ ላይ እንደምታዩት ታዲያ አንበሳ ለምን ንጉስ ሆነ? አንበሳ በግሩፕ የሚኖር ቤተሰቡንና ግዛቱን ከሌሎች እንስሳት ጥቃት የሚጠብቅ ነው። ነብር ግን በብቸኝነት የሚኖርና ልጅም ካለው ልጁን ትቶ የራሱን ብቻ ግዛት የሚያስጠብቅ ነው። ንጉስ የሚባለው ማዕረግ ለማግኘት ደግሞ ተፎካካሪ ባለበት አሸንፎ እንዲሁም የሚመራው ቡድን ስለሚያስፈልግ ነብር ቢያሸንፍም አንበሳ ንግስናውን ይወስዳል። ግን የአንበሳ ጸሎት በአሁን ሰዓት 5574 ነብሮች ብቻ ናቸው ምድራችን ላይ ቀሩት። ለተለያዩ እውነታዎች እንደ ሁልጊዜው ፎሎ ማድረግ እንዳረሱ